ጥቋቁር ነጠብጣቦች ፊትህ ላይ ከቅርብ ጊዜ ወዲህ አስተውለሃል? አንቺስ? ጥቋቁር ነጠብጣቦች ከጊዜ ወደ ጊዜ ደግሞ እየባሱ እየሰፉ የሚመጡ ጥቋቁር ነገሮችን ፊትሽ ላይ አስተውለሻል? ወይም ደግሞ ሰው ምንድነው ፊትሽ እዚህ ጋር የጠቆረው ነገር ብሎሽ ወይም ደግሞ በመስታወት አይተሽ ሊሆን ይችላል። ከእርግዝና በኋላ መባባስ ወይም ደግሞ ከጊዜ በኋላ መጀመሪያ የነበረው ነገር በጣም ትንሽ ሆኖ ከጊዜ በኋላ ደግሞ የመባባስ ነገር አይታችኋል? ሰላም እንዴት ናችሁ? ዶክተር አሳንቲ ሰለሞን ነኝ። ዛሬ ደግሞ የምነጋገረው ስለ ማዲያት ነው። ማዲያት በጣም ብዙ ሰዎች ላይ ያለ ነገር ነው እና ብዙ ሰዎችንም የሚያስጨንቅ ጉዳይ ነው። እውነት ለመናገር ብዙ ጊዜ የሚወጣው ጉንጭ ላይ በተለይ እዚህ አካባቢ በጣም ይበዛል። አፍንጫ ላይ፣ ግንባር ላይ ቡናማ ወይም ደግሞ ግራጫ ቀለም ያላቸው ጥቋቁር ነገሮች ናቸው ማለት ነው። በዚህ ቪዲዮ ዛሬ የምንመለከታቸው አንደኛ 3 ማዲያትን የሚያመጡ ነገሮች፣ ከዛ በፊት ያልነበረው ማዲያት የሚያመጡ 3 ነገሮች፣ 4 ማዲያትን የሚያባብሱ ነገሮች፣ ኦልሬዲ ያለው ማዲያት ደግሞ የሚያባብሱ ነገሮችን እንመለከታለን። ቀጥለን ደግሞ ህክምናው ምንድነው የሚለውን በሁለት ከፍለን እንመለከታለን። ከላይ የሚቀቡ ክሬሞች እንዲሁም ደግሞ የሚዋጡ መድኃኒቶች በሚል ከፍለን እናያለን። በመጨረሻ ላይ ደግሞ ማዲያትን በቤት ውስጥ ለማከም ማድረግ የምንችላቸው በተፈጥሮ የሚሰሩ ማስኮች ምንድን ናቸው የሚለውን ደግሞ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ግብዣዬ ነው። አመሰግናለሁ ቤተሰብ ስለሆነ 2000 ስለገባን 2000 ሰብስክራይበር አልፈናል። በጣም ደስ ብሎኛል። አመሰግናለሁ እያንዳንዳችሁን ሰብስክራይበር ያደረጋችሁትን። ይህ ቪዲዮ ሊያግዛቸው ሊረዳቸው ይችላል ብላችሁ ለምታስቡት ጓደኞቻችሁ፣ ቤተሰቦቻችሁ ይሄን ቪዲዮ ሼር አድርጉላቸው። ሰብስክራይብ ካላደረጋችሁ ለቻናሉ አዲስ ከሆናችሁ ደግሞ እባካችሁ እዚህ ጋር ሰብስክራይብ የምትለዋን ምልክት ጠቅ አድርጓት ወይም ሰብስክራይብ አድርጉ። ቀጣይ ብዙ የምንሰራቸው ቪዲዮዎች ቀጥታ እንዲመጡላችሁ ይረዳችሁ። እናንተ ምንም ወጪ የሚሆን ነገር የለም። ለእኔ ግን በጣም አሪፍ ይሆንልኛል። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ያደርግልኛል ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትሰጧቸው ኮሜንቶች በአጠቃላይ በጣም አመሰግናለሁ። እና ደግሞ እንዳስተካክል የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ አይ ዶክተር ስለነዚህ ጉዳዮች ብንነጋገር ብላችሁ የምታስቡትንም ነገር ነፃ ሆናችሁ የኮሜንት መስጫው ላይ ሀሳባችሁን ጻፉልኝ። ስለዚህ ወደ ዛሬው ቪዲዮ ስንገባ ማዲያትን የሚያመጡ ነገሮች ምንድን ናቸው? ማዲያትን የሚያመጡ ነገሮች ምንድን ናቸው? እንግዲህ ቅድም እንዳልነው ማዲያት በጣም ብዙ ሰዎች ላይ ያለ የቆዳ ሁኔታ ነው እና ቡናማ ወይም ደግሞ ወደ ግራጫ የሚሄድ ቀለም ነው ፊት ላይ ብዙ ጊዜ የሚታየው። አብዛኛውን ጊዜ ፊት ላይ ነው የሚታየው እና ብዙ ጊዜ እንደዚህ አካባቢ ጉንጭ ላይ፣ አፍንጫ ላይ፣ ግንባር ላይ ይከሰታል እና አንዳንዴ መጀመሪያ ቀስ ያለ ዝርዝር ያለ ነጠብጣብ ነገር ይሆናል እና መጀመሪያ እንደውም ቡኒ ነው የሚመስሉት። ከዛ ቀስ ያለ በጊዜ ሂደት እየጠቆረ የሚሄዱ ናቸው እና መጀመሪያ ነጠብጣብ የነበሩት ከሆነ ጊዜ በኋላ ስብስብ እያሉ የሆነ ቦታ ብዝት እያሉ መሄድ ነው። እውነት ለመናገር በጣም ይጨንቃል አይደል? የፊት ነገር በጣም ከባድ ነው እና መጀመሪያ ማለት የምፈልገው መከላከል ላይ ብናተኩር በጣም ጥሩ ነው። እውነት ማዲያት ብዙ ጊዜ ከሌሎች የቆዳ ሁኔታዎች ለማከም ትንሽ የሚከብድ ነገር ነው። የሆነ የመቆየት ነገር አለው። ለረዥም ጊዜ የመቆየት ለህክምናዎች ቶሎ ሪስፖንድ ለማድረግ ነገር አለው እና መከላከል ላይ ሁላችንም ብንሰራ ያለባችሁም ደግሞ ትክክለኛ ባለሙያዎች ጋር የትኛው ነው የሚሻለው የሚለውን በዲቴል አውቃችሁ እንደዛ ሄዳችሁ ብትታከሙ ጥሩ ውጤት ይኖረዋል እና ደግሞ እናንተም ሁሌ ማድረግ አለባችሁ የምንለውን መከላከያ መንገዶች ምንድናቸው የሚለውን በዚህ ቪዲዮ ላይ የምናይ ይሆናል። እሱን ፓርት እባካችሁ በደንብ አዳምጡ፣ በደንብ ተከታተሉ፣ ለሰዎችም ላኩላቸው። ማዲያትን የሚያመጡ ነገሮች ምንድን ናቸው ብለን ስናይ በመጀመሪያ ደረጃ የተቀመጠውና ማዲያትን የሚያመጣው ነገር የፀሐይ ብርሃን ነው። በተለይ ደግሞ ይሄ በጣም ጠንካራ ፀሐይ ያለበት አለ አይደለ? ይሄ ከ6 ሰዓት እስከ 9 ሰዓት ያለው ፀሐይ ላይ በቃ ባንጋለጥ ይመከራል። እና እዛ ፀሐይ አሁን አልትራቫዮሌት ኤ እና አልትራቫዮሌት ቢ የሚባሉ ጨረሮችን ወደ ምድር ትልካለች። ይሄ ወደ ምድር የሚመጡ ጨረሮች ናቸው እና እነዚህ ጨረሮች ቆዳችን ውስጥ ዘልቀው መግባት ይችላሉ። ኖርማሊ ብዙ ጊዜ ሜላኖሳይት የሚባሉ ሴሎች አሉ ቆዳችን ላይ ማለት ነው። ሜላኖሳይት ማለት ሜላኒንን ወይም ደግሞ ጥቁረት የሚያመጣውን ቀለም የሚሰጠናል አይደለ? ጠይም ቀለም እንድንሆን ወይም ደግሞ ፈካ ያለ እንዲሆን በተለይ ፈረንጆች ላይ ብዙ አይታይም አክቲቬትድ ስላልሆነ፣ ግን እኛ ላይ ቀለማችንን የሚሰጡን ሴሎች ሜላኖሳይት ይባላሉ። እነዚህ ሜላኖሳይት
ሜላኒን የሚባል ንጥረ ነገር ፕሮዲስ ያደርጋሉ። ስለዚህ ይሄ ሜላኒን ነው ጠይም እንድንሆን የሚያደርገን፣ ጠቆር እንድንል የሚያደርገን፣ ትንሽ ፈካ የምንል የሚያደርገን ማለት ነው። ስለዚህ ይሄ ሜላኒን የሚያጠቁረው ንጥረ ነገር በበዛ ቁጥር የአንድ ሰው የመጠየም ወይም የመጥቆር ነገሩ እየጨመረ ይሄዳል። ስለዚህ አንድ ትንሽ ቀይዳማ የምንለውን ሰው እና ጠይም የምንለውን ሰው ብናይ ጠይሙ በጣም ሜላኒን ፕሮዳክሽን ወይም ደግሞ የሜላኒን መመረት በደንብ አለው ማለት ነው። ስለዚህ የቀይዳማ የምንለው ደግሞ አነስ ያለ ነው። ስለዚህ እነዚህ ሴሎች ኖርማሊ ፀሐይ እኛ ላይ ጉዳት እንዳያደርስ ለመከላከል ነው የሚሰሩት። አንዳንዴ ግን መስራት ካለባቸው ከመጠን በላይ ይሰራሉ። ይሄ ነገር ትክክል አይደለም እና ደግሞ የሚሰሩት ሙሉ ቆዳችን ላይ ሳይሆን የሆነ ቦታ ብቻ ነው። ስለዚህ እነዚህ ሜላኒን ፕሮዲስ የሚያደርጉት ሴሎች ሜላኖሳይቶች ማለት ነው። እነዚህ ሴሎች ምንድን ነው ከመጠን በላይ እንዲሰሩ የሚያደርጋቸው? እኛ አሁን ሲደክመን ምናምን አንዳንዴ ቡና ስንጠጣ ንቅት እንላለን አይደለ? ስለዚህ እነሱ እንደዛው በቃ ንቅት ብለው የማያስፈልግ ስራቸውን እንዲሰሩ የሚያደርጋቸው ነገር አንዱ የፀሐይ ብርሃን ነው። ስለዚህ ከፀሐይ የሚለቀቁት የፀሐይ ብርሃን በራሱ አይደለም ችግር ያለው። ከፀሐይ ብርሃን የሚለቀቁት አልትራቫዮሌት ኤ እና ቢ የሚባሉት እነዚህ ጨረሮች ሜላኖሳይት የሚባለው ይሄንን ሴል ሲነኩት ከመጠን በላይ እንዲሰራ አክቲቬት ያደርጉታል፣ ያነቃቁታል ማለት ነው። ስለዚህ የፀሐይ ብርሃን በተለይ ደግሞ እንደነገርኳችሁ ጠንከር የሚሉት ሰዓቶች ላይ ያሉት። የሚገርማችሁ ለማዲያት ተጋላጭ ማን ይመስላችኋል? ቀይ ሰዎች ወይስ ደግሞ ጠይም ሰዎች? ምን ይመስላችኋል? በጣም በሚገርም ሁኔታ ጠይም ሰዎች ናቸው። ወይም ደግሞ እንደኛ በቃ የአፍሪካ ከለር ያላቸው ሰዎች ትንሽ ከለራቸው ነጭ ማንላቸው ሰዎች ናቸው ማዲያት ተጋላጭ። ምክንያቱም ኦልሬዲ ሴላችን ይሄን ጠይም የምንለውን ከለር ሊሰጠን ስራ ላይ ነው። ከዛ ላይ እንደመጨመር ሌላ ስራ እንደመጨመር ነው ማለት ነው። ይሄን ነው። ስለዚህ እኛንን ተጋላጭ በየበለጠ ማዲያት ላይ መስራት ያለብን እኛንን ማለት ነው። ሁለተኛው ደግሞ ሌላ ማዲያት የሚያመጣው ነገር ሆርሞን ናቸው። በተለይ ይሄ ነገር ሴቶች ላይ ነው። ኤስትሮጅን የሚባለው ሆርሞን ይሄ ንጥረ ነገር በብዛት እንዲመረት ያደርጋል ማለት ነው። ስለዚህ ብዙ ጊዜ እርግዝና ላይ ሊሆን ይችላል። ከእርግዝና ጋር ተያይዞ የሚመጡ ማዲያቶች፣ ፊት ላይ የፊት መጥቆር አይደል? ከእርግዝና ጋር ተያያዘ በጣም ብዙ የሰውነት የቆዳ ለውጦች አሉ። የሰውነት ክብደት መጨመር አይደል? ድካም። ከነዛ መሃል ማዲያትም ከእርግዝና ጋር አብሮ ይመጣል። ከ70 እስከ 80% የሚሆኑ ሴቶች ላይ ልክ ሲወልዱ ልጃቸውን በሰላም ሲገላገሉ የሚጠፋ ይሆናል። የሚያሳዝነው ከ20 እስከ 30% ያሉ ሰዎች ላይ ግን ይሄ ማዲያት ከእርግዝና በኋላ ይቀጥላል ማለት ነው። ስለዚህ ኤስትሮጅን ነው በዋነኝነት ይሄንን ነገር የሚያመጣው። ያው ኤስትሮጅን እና ፕሮጀስትሮን የሚባሉ በዋነኝነት ሴቶች መውለድ እንድንችል፣ እርግዝናን እንዲፈጠር፣ ልጅን መንከባከብ እንዲቻል አይደለ? ከዚህ ነገሮች ጋር የተያያዙ ናቸው። በተለይ ደግሞ አንዲት ሴት ፔሪድ ካየች በኋላ የበለጠ እነዚህ ነገሮች እየጨመሩ ይሄዳሉ እየተፈራረቁ በተራ በተራ። ስለዚህ በኤስትሮጅን ምክንያት ይመጣል። አንደኛው ሜላዝማ ማለት ነው ሴቶች ላይ። ሌላኛውና ብዙ ሰዎችን ደግሞ ተጋላጭ የሚያደርገው የማዲያት መንስኤ የሆነው ደግሞ ጄኔቲክስ ወይም ደግሞ ከቤተሰብ የምንወርሳቸው በዘረመላችን አማካኝነት የሚተላለፉ ኢንፎርሜሽኖች ናቸው አይደለ? ስለዚህ የቅርብ ቤተሰባችን ላይ ያው የቅርብ ቤተሰብ ስንል ይሄ እንደ ቅርበት እንደ መቀራረብ ሳይሆን አንድ ጀነሬሽን ያሉ ወንድሞቻችን፣ እህቶቻችን፣ እናታችን፣ አባታችን ወይም አክስታችን፣ አጎታችን ላይ ማዲያት አለባቸው ወይ? እስቲ ማዲያት ካለባችሁ ዙሪያችሁን ለመቃኘት ሞክሩና ብዙ ጊዜ በቤተሰብ ካለብን እንደዚህ ወላጆቻችን ላይ ካለ አንድ ሴት የምንላቸው ዘመዶች ላይ ካለ እኛም ላይ ማዲያት የመፈጠሩ ቻንስ የጨመረ ይሆናል ማለት ነው። ስለዚህ ኦልሬዲ በዘረመላችን አማካኝነት ማዲያት የሚለው ነገር አብሮ ስለሚተላለፍ ስለዚህ ይሄ ሴል የበለጠ ከሌላው የበለጠ የሆኑ ቦታዎች ላይ ይህንን ጥቁረት የሚያመጣውን ነገር ያመርታል ማለት ነው። ስለዚህ እነዚህ ሶስት አሁን የነገርኳችሁ ነገሮች ምንም የሌለ ማዲያትን ከዜሮ ተነስቶ እንዲኖር የሚያደርጉት ነገሮች ናቸው። እሺ ኦልሬዲ አንዳንድ ሰው ደግሞ ትንንሽ ካለበት እንዲበዛ የሚያደርገው ምንድን ነው? ይሄ ነገር እየሰፋ እንዲሄድ የሚያደርገው ምንድን ነው? እየጠቆረ እንዲሄድ መጀመሪያ ቡኒ ለስለስ ያለ የነበረው የምሳሌ ጥቁር እንዲል የሚያደርገው ምንድን ነው የሚለውን ደግሞ 5 ማዲያትን የሚያባብሱ ነገሮችን 5 ነገሮች እንመለከታለን። ብዙ ጊዜ እነዚህ ነገሮች ሰዎች ቀጥታ ማዲያት እንደሚያባብሱ ራሱ የማያውቋቸው ነገሮች ናቸው። ስለዚህ ከነዚህ መሃል ማዲያት ካለባችሁ ወይም ደግሞ ትንንሽ እየጀመራችሁ ከሆነ ከነዚህ 5ቱ መሃል
እኔ የቱን ነው የማደርገው ብላችሁ በጥሞና አዳምጣችሁ እነዚህ ነገሮች መቀነስ ወይም ደግሞ መተው ይኖርባቸዋል ማለት ነው። የመጀመሪያው ሙቀት ነው። ሙቀት ስንል አንደኛ ስቲም ወይ ሳውና ሊሆን ይችላል። ስለዚህ ስቲም እና ሳውና የምታበዙ ሰዎች ይሄ ሴል ሙቀት አይፈልግም በምንም አይነት ማለት ነው። ይሄ ሙቀት የሴል ብግነት የቆዳችን ኢንፍላሜሽን ወይም ብግነት እንዲኖር ያደርጋል። ይሄ ብግነት ደግሞ የበለጠ ማንን ያነቃቀዋል ማለት ነው? እነዛ ሜላኖሳይት የሚባሉትን እሱ ደግሞ በተራው ያንን ንጥረ ነገር ይሄ የሚያጠቁረውን ነገር የበለጠ ያመርታል ማለት ነው። ስለዚህ ከሙቀት መራቅ። ስለዚህ ሳውና ስቲም በተደጋጋሚ የምትገቡ ሰዎች ከሆናችሁ ይሄንን ነገር መቀነስ፣ በቃ ኦልሞስት በጣም መቀነስ ስላችሁ በቃ ኦልሞስት ወደ አለመሄድ በሉት እና በጣም በረዥም ጊዜ ማድረግ፣ በ6 ወር በአመት ምናምን ብቻ ማድረግ እንጂ በተደጋጋሚ ስቲም እና ሳውና አለመግባት። ከዚህ በፊት እንደዛ አይነት ክላየንት እኔ ማጋጥሞኝ ነበርና ማዲያት በጣም ያስቸግራታል። ግን ሳታስበው ጂም ስትሄድ ደግሞ አብሮ ፓኬጁ ስላለ ስቲም እና ሳውና ደግሞ በጣም ደጋግማ ትገባ ነበርና ስለዚህ ስቲም እና ሳውና በቶሎ ቶሎ አለመግባት ማለት ነው። ሌላኛው ሙቀት ስንል ደግሞ እንግዲህ ከብዙ እህቶቻችን ጋር አረብ ሀገር ያላችሁ የማዳም ቅመሞችም ሊሆን ይችላል እና ደግሞ እዚህም ቢሆን እናቶቻችን ምግብ ማብሰልም ብዙ ጊዜ የኛ ኃላፊነት ነው አይደለ? እና በተለይ አረብ ሀገር ያላችሁ የማዳም ቅመሞችም ስራችሁ ከሙቀት ጋር ይያያዛል አይደል? ስቶቭ ጋር ምግብ ከመስራት ጋር ቀን በቀን ማዲያት ደግሞ ሙቀት አይፈልግም ቅድም እንደነገርኳችሁና ምግብ ላይ በጣም ብዙ የምታበስሉ ከሆነ ስቶቭ ጋር ሙቀት ጋር በጣም ብዙ ግንኙነት ካላችሁ ይሄ ማዲያት ያባብሰዋል፣ ያሳፋዋል። ስለዚህ ይሄ ነገር በመቀነስ የሰውነታችን ሙቀት መጠን በጣም ይጨምራል አይደለ? ስለዚህ ማድረግ የምንችለው ነገር ቀዝቀዝ ባለ ወይም ደግሞ በቃ ይሄ በጣም በረዶ በሆነ አይደለም ግን ከሙቀት ወደ ቀዝቃዛ በሚያደላ ውሃ መታጠብ ፊታችሁንም ቢሆን ማለት ነው። ያ ነገር እንዲረጋጋ ቆዳችን ትንሽ ሰከን እንዲል ሙቀቱ ቅንስ እንዲል ይሄ ብግነቱ ኢንፍላሜሽኑ እንዳይመጣ ያደርገዋል። ሌላኛው ደግሞ አንዳንድ መድኃኒቶች ሳይድ ኢፌክታቸው ማዲያት ነው። ከነዛ መሃል በዋነኝነት የሚጠቀሰው ኦሲፒ ወይም ደግሞ የእርግዝና መከላከያ እንክብሎች የሚዋጡት ማለት ነው። ኤስትሮጅን እና ፕሮጀስትሮንን በውስጡ ይይዛል። አንዳንድ ሁሉም አይደሉም ግን አንዳንድ የሚዋጡት የእርግዝና መከላከያዎች ኤስትሮጅንን ፕሮጀስትሮንን ሁለቱንም አንድ ላይ የሚይዙ አሉ። ስለዚህ ኤስትሮጅን በውስጡ ካለው ይሄ ነገር ማዲያት ያመጣል። እንዲሁም ይህን መድኃኒቶች የሚወጡ ሰዎች ብዙ ጊዜ አንዱ ሳይድ ኢፌክቱ የመድኃኒቱ ማዲያትን ማምጣት ነው። ስለዚህ ከሐኪማችሁ ጋር ተመካክራችሁ ሌሎች ፕሮጀስትሮን ብቻ በውስጣቸው የሚይዙ ኤስትሮጅን የሌላቸው እነዚህ መድኃኒቶች አሉ ማለት ነው፣ የእርግዝና መከላከያዎች። እነሱ መጠቀም ከሜኖፖዝ በኋላ ወይም ደግሞ ከማረጥ በኋላ ደግሞ ሆርሞን ሪፕሌሲቭ ቴራፒ ኤችአርቲ የምንለው ወይም ደግሞ ብዙ ጊዜ ኤስትሮጅን እና ፕሮጀስትሮን አንድ ላይ ተደርጎ ይህንን ሆርሞን ከማረጥ በኋላ ለመተካት የሚሰጡ መድኃኒቶች አሉ። እነሱም በውስጣቸው ኤስትሮጅን ስላለባቸው እሱም እንደዚሁ ሌላ ማዲያት ሊያመጣ የሚችል ነገር ነው። እንዲሁም ደግሞ ለሚጥል በሽታ ለሲዥር ይሄ ለሚያንቀጠቅጥ በሽታ የሚሰጠው መድኃኒትም አንዱ ሳይድ ኢፌክት ማዲያት ነው። የታይሮይድ ሆርሞን በውስጣችን ያለው በሰውነታችን ውስጥ ያለው የታይሮይድ ሆርሞንም ሲቀንስ እንደዚሁ ማዲያትን ሊያመጣ ይችላል። ከዛ ደግሞ ኮስሞቲክስ በቃ የምንጠቀማቸው ኮስሞቲክሶች በተለይ የሚያነጡ ተብለው የሚሸጡ ክሬሞች፣ አንድ ክሬም ገዝታችሁ በአንድ ሳምንት ማዲያት ያጠፋል፣ በ4 ቀን ማዲያት ይጠፋልኝ፣ በአንድ ሳምንት ማዲያት ይጠፋልኝ የሚሉ ሰዎች እባካችሁ አትመኑ። በቃ 100% ውሸት ነው። በቃ እኔ አለ አይደለ ይሄንን ማዲያት አለማጥፋት ብቻ ቢሆን ችግር የለውም። በቃ ብር ነው የሚከስረው። በጣም የሚያሳዝነው ግን የሚያነጡ ክሬሞች ከተቀባዋቸው በኋላ አሁን ለምሳሌ እችን የምታክል ከሆነች ጥቁረቱ ማለት ነው ያንን የሚያነጡ ክሬሞች ከተጠቀማችሁ በኋላ ደግሞ አንድ ላይ የሚመጣ ሪባውንድ ሜላዝማ ይባላል። በቃ አንደኛ በጣም ሰፍቶ ነው የሚወጣው፣ ከዛ ደግሞ በጣም ይጠቁራል። ይሄ ወደ ሰማያዊ ቀለም ነው ራሱ የሚሄደው። ምክንያቱም የሚያነጡት መድኃኒቶች ማለት ነው የቆዳችንን ከለር አይደለም የሚቀይሩት፣ በቃ ሴሉን ከላይ ማንጣት ነው። በቃ እንደ ብሊች ማለት አሁን በረኪና ልብሳችንን ሲነካው እንዴት ነው የሚያደርገው? ልክ እንደዛው ብሊቺንግ ተብሎ ነው የሚሸጡት። የሚያነጡ ራሱ አይደለም፣ በቃ ከማንጣት በላይ ራሱ ይሄ በጣም ቆዳችንን ይጎዳዋል። እና ደግሞ በምንም ቢታከም የማይድን በጣም ወይም ደግሞ ለማዳን በጣም ረዥም ጊዜ ሕክምና የሚፈልግ መጀመሪያ የነበረብን ትንሽ እሱን ከተጠቀም በኋላ ግን በጣም ሰፊ የሆነ ማዲያት ነው የሚያወጣው። ስለዚህ
ኮስሞቲክስ ቤቶችም ሄዳችሁ እስቲ በቃ ይሄን ነገር የሚያጠፋል ብላችሁ ስትገዙ ባካችሁ የሚያነጥሩ ክሬሞች እንዳይሆን። በቃ ሌሎች በጣም ብዙ እንደዚሁ ፋርማሲ ኮስሞቲክስ ቤት ሄዶ የሚሸጡ ማዲያትን የሚቀንሱ ነገሮች አሉ። የሚያነጥሩ ክሬሞች ግን በጭራሽ ምርጫችሁ መሆን የለበትም። አንደኛ ያለው ማዲያት ያሰፋሉ፣ ሁለተኛ ለማከም ደግሞ ረዥም ጊዜ ይፈጃል ከዛ በኋላ የሚመጣው ማዲያት ማለት ነው። ስለዚህ የሚያነጡ ክሬሞች አለመጠቀም። ሌላኛው ደግሞ ሃርሽ የሆኑ ኮስሞቲክሶች አሉ። ለምሳሌ ግላይኮሊክ አሲድ ትንሽ ጠንከር ያለ አሲድ ነው ከሌሎቹ አንጻር ማለት ነው። ይሄ ኤክስፎሌት ለማድረግ ወይም ደግሞ ከላይ ያለው የሞተ ሴል ለማንሳት የምንጠቀምበት ኬሚካል ነው። ግን የሚመከረው ለማንኛውም ሰው በሳምንት ከ2 እስከ 3 ጊዜ ነው። ይህንን ግላይኮሊክ አሲድ ቀን በቀን መጠቀም ራሱ ማዲያት ያመጣል። ምክንያቱም ሰውነታችን መቋቋም ከምችለው በላይ ስለሆነ ማለት ነው የሚሆንበት መደጋገም። ግላይኮሊክ አሲድ ጋር በተያያዘ ጠይም ሰዎች ወይም ደግሞ በቃ የኛ አይነት ቀለም ይሄ የአፍሪካ የምንለው ቀለም በጣም ጥንቃቄ ማድረግ አለብን። ሌላኛው ደግሞ ማዲያት ከታከመን በኋላ መልሶ የሚያመጣው ነገር ደግሞ ጭንቀት ነው። በቃ ማዲያት ከጭንቀት ጋር ከሀሳብ ጋር አብሮ በጣም ይያያዛል። ለማዲያት ሕክምና እያገኘ ግን ማዲያቱ የማይቀንስ ከሆነ ምንድነው ቤዙ? ይህንን ማዲያት እያመጣ ያለው ነገር ምንድነው የሚለውን ነገር ማየት አለብን። አንዳንዴ ምልክትን ብቻ አይደለም አይደል ማከም ያለብን። አሁን ለምሳሌ ሆዴን አመመኝ ሲል የሆድ መድኃኒት ሰተነው ሄደን እንበል። ነገር ሲመጣ የሆድ መድኃኒት ሰተነው የምንልካው ከሆነ ምናልባት ያ ሰው ትርፍ አንጀት ቢሆን ሲያዘው አይደል ዋናውን ምክንያት ሳናውቅ ሆዱን ብቻ ስላከምነው ይሄ ሰው እስከ ሞት ራሱ ሊደርስ ይችላል። ከማዲያቱን ጋር በተያያዘ እንደዛ ነው። ማዲያትን የሚያመጣው ነገር በእኔ ራሳችሁን ጠይቁ። ማዲያቴን እያመጣው ያለው ነገር ምንድን ነው? የሚያባብሰው ነገር ምንድን ነው? ምን ሳደርግ ነው የሚበዛው? ምን ሳደርግ ነው የሚቀንሰው የሚለውን ራሳችሁን ማጥናት፣ ራሳችሁን ማየት። በቃ ልብ ብላችሁ ነገሮችን ራሳችሁን ማጥናት አለባችሁ። እንደዛ ነው እንጂ አሁን ሕክምና መድኃኒት አንድ ሰው ሐኪም መድኃኒት ቢያዝላችሁም እናንተ ግን የሚያመጣውን የሚያባብሰውን ነገር ካለያችሁ ውሃ ቅዳ ውሃ መልስ ነው የሚሆነው። ስለዚህ ስትረስም አንዱ ምክንያት ነው። ማዲያት የሚያመጡ 3 ነገሮችን አይተናል አይደለ? የመጀመሪያው የፀሐይ ብርሃን፣ በተለይ ጠንከር ያለ የፀሐይ ብርሃን። ሁለተኛው ከሆርሞን ጋር የተያያዘ እርግዝና ሊሆን ይችላል። እንዲሁም ደግሞ የምንውጣቸው ኤስትሮጅን ያለባቸው ነገሮች ያመጣሉ። ሶስተኛው ደግሞ ጄኔቲክስ ወይም ደግሞ ከቤተሰባችን የምንወርሰው ነገር ነው። ማዲያትን የሚያባብሱ 5 ነገሮች ደግሞ እንከልስ። ምንድን ናቸው? የመጀመሪያው ሙቀት ስንል ሳውና ስቲም ሊሆን ይችላል፣ ወይም ደግሞ ምግብ በተደጋጋሚ ስቶቭ ላይ ሙቀት ያለው ስቶቭ ላይ ሆኖ መስራት። ሁለተኛው መድኃኒቶች እንደ እርግዝና መከላከያ እንክብሎች በውስጣቸው ኤስትሮጅን ያላቸው ከማረጥ በኋላ የሚሰጡ ሆርሞንን ለመተካት የሚሰጡ እንክብሎች ወይም ደግሞ ለሚጥል በሽታ የሚሰጡ መድኃኒቶች አንዱ ሳይድ ኢፌክታቸው ማዲያት ነው። ሶስተኛው የታይሮይድ መጠን ሲቀንስ። ስለዚህ ይህንንም ሐኪም ጋር ሄደን የታይሮይድ መጠናችንን መለካት እና ደግሞ የሚያስፈልገውን ሕክምና ማግኘት አለብን ማለት። አራተኛው ኮስሞቲክስ ስንል በዋነኝነት የሚያነጡ ክሬሞችን መጠቀም። ሌላኛው ደግሞ ሃርሽ የምንላቸውን ኬሚካሎች እንደ ግላይኮሊክ አሲድ ያሉትን በተደጋጋሚ በቀን መጠቀም። አምስተኛውና የመጨረሻው ማዲያትን የሚያባብሰው ብለን ያየነው ነገር ደግሞ ስትረስ ወይም ደግሞ ጭንቀት ነው። ማዲያትን ለማከም ማወቅ የሚያስፈልገን ነገር አለ። ቆዳችን 2 ኢፒደርሚስ እና ደርሚስ የሚባሉ ክፍሎች አሉት። ኢፒደርሚስ የምንለው ከላይ ያለው ቆዳችን ነው፣ ይሄ በአይናችን የምናየው። ደርሚስ የምንለው ደግሞ ከውስጥ ያለው የደም ስሮችን የያዘው ነርቮችን የሚይዘው እና ብዙ አይነት ሴሎችን የሚይዘው ደርሚስ የሚባለው የቆዳችን ክፍል ነው ማለት ነው። አንዳንድ ማዲያቶች ኢፒደርሚስ ላይ ይሆናሉ፣ አንዳንዱ ደግሞ ደርሚስ ላይ። ኢፒደርሚስ ወይም ከላይኛው ያለው የቆዳችን ክፍል ላይ ከሆነ ማዲያቱ ያለው ይሄ ለሕክምና በጣም አሪፍ ነው። ምክንያቱም ከላይ ያለ ስለሆነ ከላይ ያሉት ሴሎች ራሱ በራሳቸው አንደኛ ሲሞቱ ራሳቸውን ይቀይራሉ። ስለዚህ እንዲሁም ደግሞ በቀላል እኛም ቢሆን ኤክስፎሌት በማድረግ ከላይ የሞተውን ሴሎች በማንሳት ይህንን ማዲያት መቀነስ እንችላለን። ችግሩ የሚሆነው እና በጣም ብዙ ጊዜ የሚከሰተው ግን ደርሚስ ውስጥ ነው። ይህ ሜላኖሳይት ያልነው ይህንን ጥቁረት የሚያመነጨው ሴል የሚገኘው መኖሪያው ደርሚስ ውስጥ ታች ሆኖ ነው ይህንን ንጥረ ነገር የሚያመርተው ሁሌ ማለት ነው። ብዙ ጊዜ አሁን ኢፒደርሚስ ላይ ያሉ ነገሮችን ለማከም በጣም ቀላል ነው። ኬሚካል ፒሎችን፣ ኤክስፎሌተሮችን ከላይ ያለውን በማንሳት ብቻ ይድናሉ። ማዲያት ግን ብዙ ጊዜ የማይድነው ለዚህ ነው፣ ከታች ነው ያለው ማለት ነው። ደርሚስ የሚባለው ቆዳችን ክፍል ደግሞ የሚቀየር አይደለም፣ ሁሌ ያለ ነው።
ስለዚህ ህክምናቸውም ይለያያል ማለት ነው። ስለዚህ ኤፒደርሚስ ከሆነ በሚቀቡ ነገሮች ራሱ ልናጠፋው እንችላለን። ሁለት አይነት አለ። መጀመሪያ ከዚህ በፊት ማዲያት የሌለበት ሰው የመጀመሪያ ጊዜ ሲወጣበት፣ ሁለተኛው ደግሞ ሬዚስታንት የምንለው በቃ ታክመነው ይጠፋል ተመልሶ የሚመጣ፣ አንዳንዴ ደግሞ ምንም አይነት መድኃኒት እየተጠቀምን የማይጠፋ ማዲያት ማለት ነው። ስለዚህ እነዚህ ማዲያቶች ራሱ ህክምናቸው በጣም የተለያየ ነው። ስለዚህ እነዚህ ነገሮች መለየት አለብን። በዋነኝነት መከላከል ነው አይደለ? አንድ ሰው አንድ በሽታ ሳይዘው በዋነኝነት ማድረግ የሚችለው ነገር መከላከል ነው። እኔ ማዲያት መከላከል የምንችልበት የመጀመሪያው መንገድ ሰንስክሪን መጠቀም ነው ማለት ነው። በየ2 ሰዓቱ ሰንስክሪን በጣም አሪፍ ነው። ፀሐይ አልትራቫዮሌት የምትለቃቸውን አልትራቫዮሌት ኤ እና አልትራቫዮሌት ቢ የሚባሉትን እነዚህን ጨረሮች ሪፍሌክት ባክ ማድረግ ይችላል። ስለዚህ ነጥረው እንዲመለሱ ማድረግ ይችላል። ሰንስክሪን ከተቀባ ነው ከ2 እስከ 3 ሰዓት በኋላ ስራውን ያቆማል። እና አንድ ሰው በጣም ፀሐይን መከላከል ያለበት ደግሞ ይሄ በጣም ፀሐይ ጥንክር የምትልበት ክርር ያለ ፀሐይ ያለበት ሰዓት አለ አይደለ? ከ6 ሰዓት እስከ 9 ሰዓት በተለይ ማዲያት ካለባችሁ እነዚህን ሰዓት ያለ ሰንስክሪን እንዳትወጡ እባካችሁ። ማዲያት ከሌለባችሁ ቤተሰቦቻችሁ ውስጥ እናታችሁ አባታችሁ ማዲያት ካለበት፣ የቅርብ ዘመድ ቤተሰብ ማዲያት ካለበት፣ ነፍሰ ጡር ከሆናችሁ ሰንስክሪን በተለይ ክርር ያለ ፀሐይ ባለበት ሰዓት ላይ መጠቀም አለብን ማለት ነው። ሰንስክሪን ታዲያ ስንገዛ ምን ነገሮችን ማየት አለብን? እንደ ኮስሞቲክስ ሄዳችሁ ዝም ብላችሁ ሰንስክሪን እንዳትገዙ። ሰንስክሪን ስትገዙ ማየት ያለባችሁ ነገሮች አሉ። እነዚህ ነገሮች እዚህ ጋር በጎን እጽፍላችኋለሁ፣ ስክሪንሾት አድርጋችሁ ያዟቸው። ስለዚህ ቀጣይ ሰንስክሪን ልትገዙ ስትሄዱ እነዚህ ነገሮች ቼክ አድርጋችሁ ግዙ። የመጀመሪያው ሚነራል ሰንስክሪን። ሰንስክሪኖች 2 አይነት አላቸው፣ ኬሚካል እና ፊዚካል ሰንስክሪን የሚባሉ። ፊዚካል ሰንስክሪኖቹ ፀሐይ ጨረር ሲመጣ ነጥሮ እንዲሄድ ነው የሚያደርገው። ኬሚካሉ ደግሞ ውስጥ ገብቶ እዛ ውስጥ ይሄ ጨረር እንዲሰባበር ነው የሚያደርገው። ለማዲያት ላለበት ሰው በአንደኛ ደረጃ የሚመከረው ሚነራል ሰንስክሪን ነው። ሚነራል ሰንስክሪን ትንሽ ችግሩ ምንድነው? ዋይት ካስት፣ ከዚህ በፊት የሰራቸውን ቪዲዮዎች ማየት ትችላላችሁ። ነጭ የሚያደርግ ነገር ያወጣል። ይሄ ሚነራል ሰንስክሪን ሆኖ ዋይት ካስት የሌላቸው አሉ፣ ፎር ኦል ስኪን ታይፕ የሚሉ እነሱን ቼክ አድርጋችሁ ግዙ። በተለይ እጃችሁ ላይ ቀብታችሁ ብርሃን ላይ እዩትና ያ ነገር የማያወጣ ሚነራል ሰንስክሪን ቢሆን ለማዲያት ይመከራል። ስለዚህ የምናየው አንደኛው ነገር ሚነራል ሰንስክሪን መሆኑን፣ ሁለተኛው ደግሞ ብሮድ ስፔክትረም የሚል መሆኑን እዚህ ላይ ጽፍላችኋለሁ። ብሮድ ስፔክትረም ማለት እነዚህ ኤ እና ቢ የሚባሉ ጨረሮች ይለቀቃሉ ከፀሐይ አይደለ? ሁለቱንም የሚከላከልልን ነው። ሌላኛው ደግሞ ኤስፒኤፍ ወይም ሰን ፕሮቴክቲቭ ፋክተር ፀሐይን ምን ያክል ይከላከላል የሚለው ነገር ነው። እሱ በቁጥር ነው የሚጻፈው። ስትገዙ ከዚህ በፊት ሰንስክሪን አይታችሁ ታውቃላችሁ? አንዳንዱ 30 ይላል፣ አንዳንዱ 50 የሚባል ጽሕፈት አለው አይደል? እሱ ማለት ፀሐይን ምን ያህል ይከላከላል የሚለው ቁጥር ነው የሚያመለክትልን። ስለዚህ ሰንስክሪን ስንገዛ ከ20 በታች ከሆነ እሱ እየሰራ አይደለም ማለት ይቻላል። ስለዚህ ሰንስክሪን ስትገዙ ማዲያት ላለበት ሰው ከ50 በላይ ቢሆን በጣም ይመረጣል። እሱን ካላገኛችሁ ግን ከ30 በላይ ያለው ጥሩ። በየ2 ሰዓቱ አፕላይ ማድረግ ትችላላችሁ። ብዙ ጊዜ የሚጠይቁኝ ውጪ ከሆንኩኝ እንዴት ነው ፊቴን የምታጠብበት አላገኝም፣ እንዴት ነው የምቀባው ምናምን ይላሉና ችግር የለውም። ኦልሬዲ የተቀባችሁት ላይ በቦርሳችሁ ይዛችሁ ሄዳችሁ እሱም መቀባት ትችላላችሁ። ቲንትድ የሚባል ሰንስክሪን አለ። ስታዩት ፋውንዴሽን ነው የሚመስለው፣ ግን ከፋውንዴሽን ቀጠን ይላል። ማለትም ደግሞ ይሄ ከላይ ያለውን የቆዳ ከለራችንን ነው የሚመስለው። ስለዚህ ስንቀባው ከቨሬጅ አለው፣ መሸፈን ይችላል ከስር ያለውን ጥቁረት። ግን ሙሉ በሙሉ እንደ ፋውንዴሽን ደግሞ ውፍር ያለ ስላልሆነ ሙሉ በሙሉ ግን ጥቁረቱን አይሸፍንም። ለምንድን ነው የተሰራው ካልን ለብሉ ላይት። ቤት ውስጥ የሚውሉ ሰዎች አይን የፀሐይ አያገኘኝም መቀባት አያስፈልገኝም ይላሉ እና በቅርብ የወጡት ጥናቶች እንደሚያሳዩት ስልካችን ላይ ያለው ብሉ ላይት፣ በተለይ ስልካችንን ስንጠቀም በቃ ቅርብ አድርገን ነው አይደል የምንይዘው። ስልካችን ላይ ያለ ብሉ ላይት፣ ኮምፒውተር ላይ ያለ ብሉ ላይት ማዲያት ያመጣል በሆነ ያክል መጠን ማለት ነው። ስለዚህ ቲንትድ ሰንስክሪን የሚባለው ደግሞ በውስጡ አይረን ኦክሳይድ አለው። ስለዚህ ስራችሁ ብዙ ጊዜ ከኮምፒውተር ጋር ከሆነ ከስልክ ጋር ከሆነ ቲንትድ ሰንስክሪን መጠቀም ትችላላችሁ። ሁሌም እንደምላችሁ ደግሞ ኖ ቲንትድ ሰንስክሪን መጠቀም አልፈልግም የምትሉ ከሆነ ላፕቶፓችሁ ላይ ወይ ፒሲያችሁ ላይ ወይም ደግሞ ስልካችሁ ላይ ብሉ ላይት ፊልተር የሚል ይህንን ብሉ ላይት ያለውን ከለር የሚቀንስልንን አንዳንድ አፕሊኬሽኖችን ሴቲንጎች መጠቀም ትችላላችሁ። ጥላ መያዝ ነው እንግዲህ ማዲያት የሚያመጣው ዋነኛ ነገር ፀሐይ ስለሆነ ፀሐይን መከላከል ላይ ነው ፎከስ እናደርገው። ስለዚህ ጥላ መያዝ፣
ጥላ ስትይዙ ወንዶች እንኳን እምቢ ብላቸዋል። ሴቶች ጥላ ያዙ። ጥላ ስትይዙ ደግሞ በውስጡ ጥቁር የሆነ አሁን ላይ እየመጡ ነው አይደለ? እነሱ ፀሐይን መከላከል ይችላሉ። ኖርማሊ ጃንጥላችሁ የምትይዙት ከውስጥ ጥቁር ካልሆነ ሙቀቱንም ያስገባል አይደል? እንኳን ጨረሩ ማለት ነው። ስለዚህ ከውስጥ ጥቁር የሆኑ መጥቆሩን ደግሞ እንዴት እንቀንስ ካልን ይሄ ወደ ሕክምና እንሄዳለን ማለት ነው። መጥቆሩን መቀነስ የምንችልበት 2 መንገድ አለ። አንደኛ የሚቀቡ ነገሮች በብዛት የሚሰጡት ብዙ ጊዜ የምንጠቀማቸው የሚቀቡ ነገሮችን መስጠት ነው። ሁለተኛው ደግሞ በቅርብ የመጣ ወይም ደግሞ በቅርብ ስራ ላይ እየዋለ ያለ የሚዋጥ መድኃኒት አለ። ሌሎች ደግሞ የሚሰሩ ፕሮሲጀሮችም አሉ ማለት ነው። እና ብዙ ጊዜ መቼስ ማዲያት ያለበት ሰው ብዙ ጊዜ ሐኪም ቤት ይላል አይደለ? የቆዳ ስፔሻሊስቶች ጋር ከነዛ መሃል አንዴ ተሰጥቷችሁ ሊሆን ይችላል። በእርግጠኝነት ለማዲያት አንደኛ ደረጃ የሚቀባ ክሬም ተብሎ የሚታዘዘው ሃይድሮኩዊኖን የሚባል ንጥረ ነገር ነው። ይሄ ነገር በሚቀመም መልኩ ወረቀት ተሰጥቷችሁ ከደርማቶሎጂ ተጽፎላችሁ ከቆዳ ስፔሻሊስት ተጽፎላችሁ ሄዳችሁ አስቀመማችሁ ሊሆን ይችላል። አንዳንዴ ደግሞ የሚገዙ ከፋርማሲም የሚሰጡ አሉ። ሃይድሮኩዊኖን ለማዲያት ውጤት ያለውና አንደኛ በቃ ተብሎ በአንደኛ ደረጃ እየተቀመጠ ክሬም ነው። ይሄ ክሬም በጣም ጥሩ ሆኖ ሳለ ትንሽ ችግሩ ምንድነው? ይህንን ነገር ለረዥም ጊዜ ለኮንቲኒየስሊ መጠቀም አንችልም። ስለዚህ ሃይድሮኩዊኖን የሚል ከሆነ ማክሲመም ወይም በጣም በዛ ከተባለ መጠቀም ያለብን ከ2 ወር እስከ 3 ወር ነው። ከዛ ውጪ መጠቀም አንችልም። እና ማዲያትን ደግሞ በአንድ ነገር ብቻ ማጥፋት አይሆንም። ስለዚህ እንደ ሩቲን ወይም ደግሞ በቃ በቅደም ተከተል የምንከተላቸው ስቴፖች ያስፈልጉናል ማለት ነው ማዲያትን ለማጥፋት። ጠዋት ላይ ሰንስክሪን መጠቀም በየ2 ሰዓቱ፣ ማታ ላይ ሃይድሮኩዊኖን ከታዘዘላችሁ እችኛዋን ክሬም ተቀብቶ ማደር። ታዲያ ይሄ ክሬም ለ2 ወር ብቻ ወይም ደግሞ እስከ 3 ወር ማክሲመም በጣም ከበዛ 3 ወር ነው የምንጠቀመው አይደለ? ልክ የ3 ወር ሲያልቅ እንተዋለን ማለት አይደለም። ሌሎችን ደግሞ እንጨምራለን። 3ኛና 4ኛው ወር ደግሞ ማታ ማታ ትራንዛሚክ አሲድ የሚባል የሚቀባል። ይሄም ለማዲያት በጣም አሪፍ ነው። እሱም ማታ ማታ መጠቀም፣ ጠዋት ጠዋት ላይ ደግሞ ቫይታሚን ሲ መጠቀም። ይሄንን ለ2 ወር ማስኬድ። ለሌላኛው 2 ወር ደግሞ ማታ ማታ አዜሊክ አሲድን መጠቀም፣ ጠዋት ጠዋት ኒያሲናማይድን መጠቀም። ስለዚህ እነዚህን እያፈራረቅን በምንጠቀም ጊዜ በጣም ለውጥ አለው። ጠዋት ጠዋት ሁሌ ሰንስክሪን እንዳይረሳ። ስለዚህ አንዴ ልድገምላችሁ፣ ይሄንን ሩቲን አድርጋችሁ ያዙት። ማታ ማታ ጠዋት ጠዋት ሰንስክሪን መጠቀም፣ ማታ ማታ ሃይድሮኩዊኖን መጠቀም። ይሄንን ለ2 ወር። ከዛ ለቀጣዩ ወር ደግሞ ማታ ማታ ትራንዛሚክ አሲድ TXA የሚለውን መጠቀም፣ ጠዋት ጠዋት ላይ ደግሞ ቫይታሚን ሲ እና ሰንስክሪን መጠቀም። ለቀጣይ ላለው 2 ወር ደግሞ ማታ ማታ ሬቲኖል ወይም ደግሞ አዜሊክ አሲድ መጠቀም፣ ጠዋት ጠዋት ደግሞ ኒያሲናማይድ መጠቀም። ለእርጉዞች ሴፍ የሆነው ሃይድሮኩዊኖን እና ሬቲኖይዶች በጭራሽ ለእርጉዝ እና ለምታጠባ ሴት አይመከርም። በጣም ጽንሱ ላይ የማይሆን አፈጣጠር የአካል ጉዳቶች ሊያመጣ ይችላል። ስለዚህ እርጉዝ ከሆነች አንዲት ሴት ከነዚህ ውስጥ አሁን ከጠቀስናቸው ውስጥ ልትጠቀም የምትችለው ነገር ሰንስክሪን ከሆነ ለነፍሰ ጡር ሚኒራል፣ ምክንያቱም ወደ ውስጥ ስለማይገባ ማለት ነው። ሁለተኛው ደግሞ አዜሊክ አሲድ እርግዝና ላይ ምንም ሳይድ ኢፌክት እንደሌለው በጥናት ተረጋግጧል። ስለዚህ እነዚህ 2 ነገሮች ነው አንድ እርጉዝ ሴት ልትጠቀም የምትችለው። በተለይ አሁን ሃይድሮኩዊኖን ያለ ሐኪም ማዘዣ አይሸጥም። ምክንያቱም እንዳልኳችሁ አንድ ሰው ከተጠቀመ በኋላ በቃ ለረጅም ጊዜ ነው ሰው የሚጠቀመው እና ከ2 ከ3 ወር በኋላ ከተጠቀምነው ሃይድሮኩዊኖን በራሱ ሳይድ ኢፌክቱ ምንድነው? ሪባውንድ ሜላዝማ የሚባል ወይም ደግሞ መጀመሪያ ከነበረው የበለጠ እጥፍ አድርጎ በዝቶ የሚወጣ ማዲያትን ያስከስታል። ለዛ ነው 2 ወር ብቻ ሃይድሮኩዊኖን ተጠቀሙ። ሌላኛው ደግሞ ኢኖፊስ የሚሰሩ ነገሮች አሉ አይደለ? እዛ ኤስቴቲክ ሴንተር ሊሆን ይችላል ወይም ደግሞ የቆዳ ስፔሻሊስቶች ጋር ሄደን የሚሰሩልን ነገሮች አሉ። በጣም ከቅርብ ጊዜ ወዲህ ፖፑላር የሆኑ ነገሮች ናቸው እነዚህ። ኬሚካል ፒል ግን ብዙ ጊዜ አይመከርም ለማዲያት። አንዳንድ ሰው ላይ የማጥቆር ነገር ስላለው ሀርሽ ነገር ያለመቻል ነገር ስላለው ማለት ነው። ግን ኬሚካል ፒሎችን ይሰራሉ። አንዳንዴ ሳሊሲሊክ አሲድ፣ ግላይኮሊክ አሲዶችን ሊሰሩ ይችላሉ። ሌሎች ኬሚካል ፒሎችም አሉ። አሁን ላይ ሌላ ደግሞ ለማዲያት ጥሩ ለውጥ ያለው ደግሞ ማይክሮኒድሊንግ ወይም ደግሞ በቀጫጭን መርፌዎች ናቸው። መጀመሪያ አንድ ሰው ማደንዘዣ ይቀባል፣ ፊቱም ማለት ነው ህመም ስላለው ትንሽዬ። ማንኛውም ሴረም ጋር ከጄሎች ጋር ሊሰራ ይችላል። ሃይሉሮኒክ አሲድ ጋር በተለይ እሱ ሞይስቸራይዝ የሚያደርግ ክሬም ስለሆነ ከሱ ጋር ሊሰራ ይችላል። አሁን ደግሞ በቅርብ ከፒአርፒ ጋር ይሰራል።
ፒአርፒ እንግዲህ ፕላዝማን ወይም ደግሞ ፕላዝማን በመጠቀም ፕላዝማ በውስጡ በጣም ብዙ ግሮዝ ፋክተሮች ወይም ደግሞ ቆዳ ራሱን በራሱ እንዲያክም የሚያደርጉ ቁስል ቶሎ እንዲድን የሚያደርጉ ፕሮፐርቲዎች ያላቸው በተፈጥሮ የሚገኙ ነገሮች አለው። ስለዚህ ከሱ ጋር ተጣምሮ ይሰጣል። አንዴ ብቻ መሰራት ለውጥ የለውም። እውነት ለመናገር እንደ ማዲያቱ ይወሰናል። ግን በትንሹ ከ4 ጊዜ እስከ 6-7 ሳይክል ድረስ ሊሄድ ይችላል። ግን በጣም ለውጥ አለው። አንድ ሰው ማይክሮኒድሊንግ ከተሰራ በኋላ በጭራሽ ለፀሐይ መጋለጥ የለበትም። ሁሌ ሰንስክሪን መጠቀም አለበት። ሁሌ ጥላ መጠቀም አለበት። ከዛ ደግሞ የሚሰራው በ1 ወር ልዩነት ነው። ስለዚህ እነዚህ ነገሮች ማድረግ ይቻላል። ማይክሮኒድሊንግ በጣም ብዙ ሰው ላይ ለውጥ አለው። በተለይ ፒአርፒ ከሆነ ማለት ነው። ሌዘሮች አሉ፣ እንደ ካርበን ሌዘሮች የሚሰጣሉ። እነሱም ማዲያትን በተወሰነ ያክል የማደብዘዝ አይነት ነገር አላቸው። ታዲያ ከቅርብ ጊዜ ወዲህ የመጣው ለሬዚስታንት ለሪባውንድ ማለትም ደግሞ በቃ ሌላ ሕክምናዎች ተደርገው የሚቀቡ ተደርገው አልጠፋ ላለ ማዲያት የሚታዘዘው እና አሁን ላይ ጥሩ ውጤት እያመጣ ያለው ደግሞ ቲኤክሲ ወይም ደግሞ ትራንዛሚክ አሲድ የሚባል ታብሌት ነው። የሚዋጥ መድኃኒት ነው። ይሄ መድኃኒት መጀመሪያ ይሄ መድኃኒት የተሰራበት ምክንያት ብዙ ደም ለሚፈሳቸው ሴቶች፣ በወሊድ ምክንያት ሴቶች ብዙ ደም ሲፈሳቸው ወይም ደግሞ ፔሪዳቸው በጣም የሚበዛባቸው ሴቶች እንዲጠቀሙት ተብሎ የተሰራ ነው እና አብሮ ደግሞ ይሄንን ሜላኒን የሚያመርተውን ሴል ኢንሂቢት ማድረግ ስራውን እንዲያቆም ማድረግ ይችላል። በሎው ዶዝ ከሆነ መጠኑን ዶዙ ወይም የሚሰጠው የሚታዘዘው መጠን አነስ ተደርጎ ለማዲያት ይሰጣል። በጣም ብዙ ለውጥ አለው እና ቴክሴ ነው የሚባለው። እንደ ግራሙ ይለያያል። ይህንን የጤና ባለሙያ ወይም ደግሞ ሐኪማችሁ ነው የሚወሰነው። ያለ ማዘዣም ደግሞ መግዛት አይቻልም። እንደነገርኳችሁ ከበድ ያለ ስለሆነ እና ደም ግፊት ያለባቸው ሰዎች፣ ደም ማቅጠኛዎችን የሚወስዱ ሰዎች ይህንን ነገር እንዲወስዱ፣ እንዲሁም የልብ ኬዝ ያላቸው ሰዎች ይህንን መድኃኒት እንዲወስዱ አይመከርም ሳይሆን አይሰጥም። በቃ ኮንትራኢንዲኬት ያደርጋል፣ አብሮ አይሆንም፣ ሳይድ ኢፌክቱ ስለሚበዛ ማለት ነው። ከዛ ውጭ ግን በጣም ብዙ ለውጥ አለው። እንደ ሐኪማችሁ ይወሰናል። ምክንያቱም እሱ ነው በአይን አይቶ አንዳንዴ ማዲያትን እንዲህ በአይን ሳያዩ እንዲሁ ይህን ያክል ማለት ይከብዳል። ፋርማሲዎች ውስጥ ነው የሚሸጠው፣ ግን ያለ ማዘዣ ያለ ሐኪም ማዘዣ አይሰጥም። ምክንያቱም ግራሙን የሚወስነው ሐኪሙ ስለሆነ ማለት ነው። ስለዚህ አንዳንድ ሳይድ ኢፌክቶች አሉት ይሄ መድኃኒት፣ ማቅለሽለሽ፣ ማስመለስ እንዲሁም ደግሞ ራስ ምታት አለው። አንዳንድ ሰው ላይ ደግሞ እንደ ተቅማጥ ዲያሪያም ያመጣል። እነዚህ ሳይድ ኢፌክቶች ናቸው። ግን ማዲያትን በማጥፋት ደረጃ አሁን ላይ 1ኛ ደረጃ ተብሎ የተቀመጠው እሱ ነው። ግን ይህንን ሐኪሞች የሚጠቀሙት የመጨረሻ ስቴፕ ነው። ሌሎች የሚቀቡ መድኃኒቶችን እንደነገርኳችሁ እነሱ እምቢ ካሉ በኋላ ነው ወደዚህ የምንሄደው እና ቅድም የነገርኳችሁን የሚቀቡ መድኃኒቶችን በስቴፕ ባይ ስቴፕ ማለት ነው ተጠቀሙ። እሱ ራሱ በጣም ማዲያቱን ይቀንሰዋል። በቃ አሁን ማዲያት ምንድን ነው መሰላችሁ ችግሩ? ሙሉ በሙሉ ማጥፋት የሚባል ነገር የለም። ይሄንን ሴል ማጥፋት አንችልም። በቃ አለ እና ደግሞ ከስር ነው ያለው። አታካገን እንኳን እንዳናጠፋው ከታች ይሄ ደም ስር ነርቭ ያለበት ሴሎች ውስጥ ነው የሚገኘው። ስለዚህ ማድረግ የምንችለው ነገር ስራውን እንዳይሰራ ማገድ ነው እና በጣም የማዲያት ሕክምና ትዕግስት ይፈልጋል። በጣም በቃ ትዕግስት ይፈልጋል፣ ጽናት ይፈልጋል። በቃ ሩቲኑን መጠበቅ፣ ሁሌ ማድረግ፣ ነገሮችን ችላ ለማለት። አንድ ሰው በጣም ለረዥም ጊዜ ታክሞ ድኖለት በቃ ይሄ ክርር ያለ ፀሐይ 1-2 ቀን ቢመታው ማዲያቱ ተመልሶ ሊወጣ ይችላል። ወይም ደግሞ 1-2 ቀን በቃ ሙቀት ላይ ምግብ ማብሰል ላይ እሳት ጋር በጣም ቢውል ሊመጣ ይችላል። ወይም ደግሞ ውስጣችን ጭንቀት ካለ በጣም ያሳስበን ነገር ካለ ደግሞ ግልብጥ ብሎ ሊመጣ ይችላል፣ ሊበዛ ይችላል። ስለዚህ የማዲያት ሕክምና በትንንሽ ነገሮች ይነሳል። ክሮኒክ የምንለው በሽታ ነው። እንደ አሁን ስኳር በሽታ ማጥፋት አይቻልም አይደለ? ግን የስኳር መጠናችንን የኢንሱሊን መጠናችንን ኮንትሮል እያደረግን ባላንስ እያደረግን ግን አብረን መኖር እንችላለን። ማዲያትም እንደዛው ነው። ማጥፋት ሳይሆን ማዲያትን ኮንትሮል ነው የምናደርገው። ስለዚህ እነዛ ሩቲኖች በማድረግ እነዚህን ሕክምናዎች በማድረግ ኮንትሮል ማድረግ እንችላለን። ቆዳን የሚያፈኩ ወይም ደግሞ ወጥ የሆነ ቀለም እንዲኖረው፣ አሪፍ የሆነ ስኪንቶን እንዲኖረው ማዲያቱን ለማፍዘዝ የሚረዱ ቤት ውስጥ ልንሰራቸው የምንላቸው ማስኮች ምንድን ናቸው? እስቲ እናንተ ኮሜንት ላይ ምን እንደምትጠቀሙ ጻፉልኝ። ሌሎችም ደግሞ ሰዎች እንዲሁ እንዲጠቀሙበት ተጠቅማችሁ የሰራላችሁን ማዲያት ያጠፋላችሁን ወይ የቀነሰላችሁን ያደበዘዘላችሁን የፊት ማስኮች ኮሜንት ላይ ባካችሁ ጻፉልን። እንዲሁም ደግሞ ተጠቅማችሁት
ተጠቅማችሁት ማዲያትን አጥፍቶልኛል የምትሉት ነገር ካለ ኮሜንት ላይ ጻፉልን። እንደዚሁ ሀሳባችሁን አጋሩን። ጥያቄዎች ካላችሁ ዶክተር ይሄን ነገር አልመለስሽልኝም፣ ይሄ ነገር አልገባኝ የምትሉትም ካለ ስለዚህ ቪዲዮም ስለሌላ ቪዲዮም ቢሆን ኮሜንት ላይ በነፃነት ሀሳባችሁን ግለጹ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እዚህ ጋር ያለችውን ምልክት ተጫኑና ሰብስክራይብ ካደረጋችሁ ደግሞ እንዴት የምትለውን ምልክት ላይክ የምትለውን ምልክት ተጫኑ ማለት ነው። ስለዚህ ቤት ውስጥ የሚሰሩ ማስኮች ምንድናቸው? ሁላችንም ቢሆን የተፈጥሮ ነገር ደስ ይለናል፣ ይመቻል አይደለ? ሙዝ ልጣጭም ሊሆን ይችላል፣ ወይም ሙዙን ቀጥቅጦ መቀባት፣ ከዛ ከ10 እስከ 20 ደቂቃ ቆይቶ ማጥፋት። ሙዝ በውስጡ ቫይታሚን ኤ፣ ቢ፣ ሲ አለው። ስለዚህ ብራይትን የማድረግ ኢፌክት አለው። ተጠቀሙት እና ከዛ በኋላ ሀሳባችሁን ኮሜንት ላይ ጻፉልኝ። እውነት እኔ ይህ ነገር ስለሚሰራ ነው። ሌላኛው ደግሞ ዮገርትና ተርመሪክ ወይም ደግሞ እርጎና እርድን አንድ ላይ አድርጎ መቀባት። እርጎ አንድ የሾርባ ማንኪያ አድርጋችሁ፣ እርድ ደግሞ ይሄ የሚበላው እርድ አይደለም። ይሄ ራሱ ጥሬው እርዱ ተፈጭቶ የሚዘጋጃል አይደለም፣ ምንም ቅመም ጨው ምናምን የሌለው። ያው የምንበላበት አንዳንድ ጊዜ ጨው ምናምን ቅመም ስለሚጨምሩበት ማለት ነው። እሱን ደግሞ እንደዚህ እንዲች አድርጋችሁ ፒንች፣ በጣም ትንሽዬ ደግሞ ስቴን እንዳያደርጋችሁ ቢጫ እንዳያደርጋችሁ ማለት ነው። እሱን ማድረግ። ተርመሪክ በጣም ብራይትኒንግ ኢፌክት አለው። ለዛ ነው ህንዶች በጣም ብዙ ጊዜ እርድን መልሰው የሚጠቀሙ። እርጎ ደግሞ ላክቲክ አሲድ አለው በውስጡ። ለስለስ ያለ ግን ከቆዳን ከላይ ያለውን የሞተውን ሲል ማንሳት ይችላል። ሁለቱ አንድ ላይ ሲጣመሩ በጣም አሪፍ ውጤት ነው ያላቸው። ስለዚህ ዛሬ የምመክራችሁ ፌስ ማስክ እነዚህ በቤታችሁ ውስጥ ሞክሯቸውና ኮሜንት ላይ ጻፉልኝ። አንደኛ እርጎ ከእርድ ጋር፣ ሁለተኛው ደግሞ የሙዝ ልጣጭ ወይም ደግሞ ሙዝን መቀባት። እናንተስ የጠቀማችሁ ነገር ካለ ኮሜንት ላይ ጻፉልኝ። እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ አመሰግናለሁ። ዶክተር አሳንቲ ሰለሞን ነኝ። ጀነራል ፕራክቲሽነር፣ ኤስቴቲሽያን እና ኮስሞቶሎጂስት የውበት ባለሙያ ነኝ። ስለዚህ ሌሎች እንድናነሳቸው የምትፈልጉት ነገር ካለ፣ እንዳሳያችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። የዛሬ ቪዲዮ ይሄንን ይመስል ነበረ። ሰላም ዋሉልኝ።